አንድ ሕፃንን ይዞ ሥርዓቱን አድርሶ በአብ በወልድ በመንፈስ ቅዱስ ስም አጠምቃለሁ ሲል ምን እያደረገን ነው? በእጆቹ ሕፃኑን ይዞ ከተሰቀለው ክርስቶስ ጎን ከሚፈሰው ውሃ እያስመታን እኮ ነው። እዚያ እያጠመቀን ነው። ዛሬ ለመቀበል ስንሄድ ምን እያደረግነን ነው? ክርስቶስ ጎኑን ሲወጋው ደም ሲፈሰው አፋችንን ከፍተን ከዚያ መስቀል እንደምንቀበል ታስታውሳላችሁ? ከዚያ መስቀል አልተቋረጠም። ያ ጅረት ባህር ነው። ከዚህ ባህር ውስጥ ጠልቆ መውጣት፣ በዚህ ውስጥ መዋሃድ ነው። እኛ የተጠራ ነው እዚች መስቀል ውስጥ ነው ያለች። እንዲያውም አንድ መተርጉም ሲተረጉም አርየኒ ገጸከ ወአስማዕኒ ቃለከ፣ ፊትህን አሳየኝ ድምፅን አሰማኝ የሚለውን የመሐሌን ትርጉም ሲተረጉም ምን አለ? ቤተ ክርስቲያን በተስፋ እንዲህ እያለች ተለምኖ ነበር። ባለቤቱ መጣና ወደ መስቀል ሲወጣ ቤተ ክርስቲያን ምዕመንን አብሮ ወደ መስቀል ይዟት ወጣ። ከመስቀል ሲወርድ አልወረደችም። በመስቀል ላይ ተዋት፣ አልወረደችም። እያንዳንዷ ምዕመን ከመስቀል የምትወርደው ስትሞት ብቻ ነው። ነፍሷ ከስጋው ስትለይ ከመስቀል ይወርዳል። እኛ ማለት ከአንዱ ከክርስቶስ መስቀል አብረን አንድ ሆነን የተሰቀልነን። ስንት አንድ? አንድ። ምን አይነት አንድ? አንድ ብዙ የሆነ አንድ። የነፋስ መንፈስ፣ የውሃ መፍሰስ፣ የብርሃን መመላለስ የማይገድው አንድ። መስቀሉ ዙፋኗ አንድ ይሆነች። እዚች ዙፋን ያለ ሰው ምን ያስባል? ከአንዱ አካል መዋሃድ መቀበልን ያስባል። በአንዱ መስቀል ዙፋን ላይ እንዳለ ያስባል። መከራ መቀበልንም ያስባል። ወደፊቱ መቃብርና ትንሣኤ እንደሚጠብቀውም ያስባል። ትዕግስትንም ይላበሳል። ኪሩቤል የተሸከሙት መንበር እግዚአብሔር በዘፈቀደ የሚገለጽበት መንበር ነው። የአዲስ ኪዳን ኪሩቤል ክርስቲያኖች የሚሸከሙት መንበር ግን በዘፈቀደ የሚገለጽ ሳይሆን ራሱ የክርስቶስ ሥጋና ደም ነው። ወደዚያ የራቀ ነው። እንደነዚያ የሚገለጥ መገለጫ አይደለም። ይሄኛው መንበር ግን የሚዋሃድም የሚሸከም መንበር ነው። ስንት መንበር ተሸክመናል? አንድ። ስንቱን ለመዋሃድ ተጠርታናል? አንዱን። ያም መንበር ሥጋ መለኮት ደመ መለኮት እሱን እኛ ዙፋን ሁነን ተሸክመን ብቻ አይደለ ውሁዳን ሁነን በጸጋ እንድንዋሃደው የጠራን መንገድ ኦርቶዶክሳዊ ምንጭ መቀጃው ነው። እዚህ እንኳ ሁነን አንድ መንደር ሁነን ውሃ ማዶነ ደብር ማዶ እያልን በአንድ ማየት ካቃተን ጎበዝ ምን ሁነን ነው? ከአንድ ሥጋ የተቀበል እንመስላለን? ከአንዲት ማኅፀነ ዮርዳኖስ የተወለድ እንመስላለን? ከአንድ መስቀል ላይ አብረን የተሰቀል እንመስላለን? አንድ የክርስቶስ መቃብር ላይ የተቀበር እንመስላለን? አንድ በክርስቶስ ትንሣኤ የተባበር እንመስላለን? አንድ እግዚአብሔርን ያመን እንመስላለን? አንድ ትምህርትና ክህነት ያለን እንመስላለን ወይ?